ማለት የምር አሳስቧችሁ ነው የእነሱ መለየት ወይስ እዚህ ጋር ቢዝነስ ነው እየሰራችሁ ያላችሁ ነው? አይ ነው ቲክታክ ይታወቃል፣ ግን የምር የእነሱ መለየት የሁለቱም ደጋፊ ነን። እኔ አሁን ለምሳሌ የቢራቢሮ ደጋፊ ነኝ፣ ግን ነቅቼ ብዙ ነገሮችን ሳየው ልክ እንዳልሆነ ነቅቼ ወደ አዶናይ የመጣው ልጅ ነኝ አሁን በአሁን ሰዓት። ኦኬ፣ አሳስቦሽ ነው የእነሱ መለየት አሳስቦሽ ነው? ትንሽ አውራና እሺ፣ ምንድነው አንተ ሀሳብ? ወንድማችን ራሱ አልወስድ ብሎኛል። በነገር መድኃኒቱን ላይ ይጠጣል አይደል እንዴ? የምናሳስብሽ ነው ትላለህ። እሺ ቀጥል። እሺ ናዝራዬ፣ እሱ ደግሞ ያውራና እነሱ ነው። እስቲ ምንድነው ወንድማችን ሀሳብ? የኔ ሀሳብ እነሱ ቢዝነሳቸውን እየሰሩ ነው። ምንም ማለት የተለየ ሀሳብ አምጥቶ ሳይሆን ህዝቡ የሚፈልገውን ነገር ነው እያደረጉ ያሉት። ድራማ ነው እየሰሩ ያሉት። እዚህ ጋር ያለን ወከባ እዚህ ጋር እንዲረሳ የራሳቸውን ድራማ እየሰሩ ነው ያሉት። ምንም ሌላ አዲስ ነገር ይሄኔ ወይ አብሮ ተኝቶ ሊሆን ይችላል፣ ሁለቱም ማለት ነው። ስለዚህ እዚህ ጋር ድራማ እየሰሩ ስለሆነ ህዝቡ ደግሞ የሚፈልገው እንደዚህ አይነት ወከባ ነው። ይሄን ደግሞ አዶናይ ያውቃል፣ ህዝቡ ምን እንደሚፈልግ ጠንቅቆ ያውቃል። ህዝቡ ምን አይነት ነገር ይፈልጋል የሚለውን በደንብ ስለሚያውቅ ይሄ ህዝብ ደግሞ ምንም የሚያውቀው ታሪክ የለም፣ በነፈሰበት ነው የሚነፍሰው። ስለዚህ ያው እዚህ ጋር ያለውን ህዝብ እንትን ባታታልሉት ያው እናንተም አይኑ እያወቃችሁ ሊሆን ይችላል፣ ግን ይሄ ህዝቡ ባይታለል ባይ ነኝ። እናንተም ይሄን ሀሳብ ይዛችሁ እዚህ ጋር ቀርባችሁ ሌላ ከዚህ የተሻለ ሀሳብ ይዛችሁ ቀርባችሁ ቢሆን አሪፍ ነው፣ ለእናንተም ይጠቅማችኋል ለማለት ነው። አመሰግናለሁ። ወንድማችን እኛም እናመሰግናለን። ቦምባስቲክ እኔ በፊት የአዶናይ ደጋፊ ነበርኩኝ። አሁን ግን ወደ ጃኒ እየመጣው ነው። ለምን ካልከኝ ላይክ እኔ አሁን አዶናይ ወዝ ኪንግ፣ በጣም የንጉሶች ሁሉ ንጉስ፣ ጫካ ለጫካ ሲሮሯጥ ብቸኛ አንበሳ መስሎ የሚታየኝ ልጅ ነበረ። አሁን ግን እንደገና ይሄ ጃኒ ስትፋታ የጃኒ ደጋፊ ሆንኩኝ። በዚህ አጋጣሚ እድሉን ካገኘው እሷን የማገባበትን ወይንም እንዳመቻች ብዬ ነው። በእርግጥም እንጂ የእነሱ በመታረቅ ውስጥ የኔ የተለየ ነገር አለ ብዬም አይደለም። ላይክ ከሳይኮሎጂ ወይንም ከራሳቸው የህይወት አቋም ጋር ያላቸው ትስስር ጋር ያለው እንትን ሳይሆን አዶናይን በደንብ ነው የምወደው፣ በደንብ ነው የማደንቀው። ግን አሁን ላይ ያናድደኛል። ለምን ጃኒ ሲንግል ነች። ጃኒ ሲንግል ካለች እድሉን የምጠቀምበታለሁ። እሱ ወደ ዜማ እንደሄደ ሁሉ እኔም ወደ ጃኒ የሚሄድበት መስመር ቢመቻችል ብዬ ስለማስብ ነው። የተባረከ ሀሳብ ነው። የተማርክ ነው ላድራ እሱ እናስተናግዳለን። እንደዚህ ሀሳብ ምን ይመስላል? አይ ቆይ ሀሳቡን ጨርስና የኔ ቆንጆ ምንድን ነው አሁን አንተ ቢራቢሮ ነህ ማለት ነው? ቢራቢሮ ፋሚሊ ነህ ማለት ነው? ያ ኖ የአዶኒ ፋሚሊ ነበርኩ። ሲንግል እንደተፋታ ሳቅ ግን ማለት ነው 4 ሳምንት እንግዲህ 3 ሳምንት ነበር በሀገራችን ቤተክርስቲያንም ሱባ የሚደረግ እንግዲህ ከተፋቱ 2 ሳምንታችን ነው። እኔ ግን 4 ሳምንት ያርሱ ባይገባው ብለህ ታምነኛለህ? አሁን ታምናለህ በግድ ቢሆን። አላመንክ ደግሞ ሄደህ አንተ ራሱ እንድታምን አደርጋለሁ። ከዛ በኋላ ጫካ ለጫካ ተሮሯጥኩኝ፣ በራሴ ዓለም ውስጥ ሰመስኩኝ፣ ጠጣው፣ ቃምኩኝ፣ ራሴን አሳበርኩኝ። ለምን ጃኒን በጣም ነበረ የምወዳትኝ። በመውደድ ውስጥ ግን ወደ አዶናይ ስለሄደች ሰው አዶናይ ጫካ ለጫካ የሚሮሯጥ ብቸኛ አንበሳ መስሎ ይተኛል። ሂዜ ኪንግ እስቲል ግን ጃኒ ደግሞ እኔ አገባታለሁ በቅርቡ። እሱ ወደ ዜማ ሄዷል፣ እኔ ወደ ጃኒ ሄዳለሁ። እሱን ነው የምልህ። ቦምባስቲክ ቴንክ ዩ ጦረኛው ከልብ ነው የማመሰግነው። እሺ ጁዲ አለች የሆነ ነገር ብዬ ልውረድ። ጁዲ ትቀድምሻለች። ኦኬ አለው። እሺ እኔ በቅድሚያ እንደዚህ ግሩፕ ለመቀየር ምናምን ምንድነው የሚያስፈልገው? አሁን ከ4 ፋሚሊ ወደ ቢራቢሮ ፋሚሊ ለመቀየር ምንድነው የሚያስፈልገው? አይ ቲንክ ምክንያት ነው። ቆይ አንዴ እዚህ ልንገር። እኔ ያስፈለገኝ ከታች ከቀበቶ በስር ያለው ምክንያት ነው እንጂ ምንም አይነት ምክንያት የለም። ላይክ ጃኒን እንድፈልግ ያደረገ ቀበቶ ውስጥ የተቀመጠው ነው። ቴንክ ዩ ብራዘር። ቆይ አይ ምንድነው ተዋይ ቆይ እንደሱ ሳይሆን ያንተ ደግሞ ከፋ በጣም እሺ። ምንድነው ፕሊስ ወደ ውይይታችን ብንመለስ ነው የሚሻለው። አንቺ ናድራ ለእሷ ጥያቄ መልስ ካለሽ መልሽላት። ለምንድን ነው ከጃኒ ወደ 4 የተቀየርሽበት ምክንያት?
አንደኛ የምር ስናገር ዲሲፕሊን ሪሌሽንሽፕ ላይ ዲሲፕሊን ላይ ይታይባትም። ስድብ ታበዛበታለች። የመላጣ ልጅ እግር ብላ ይሄ ነው ትላለች ምናምን ነገር ማለት ነው። አንድ በዛ ይደነግጥ የተባረከ ይሁን ሁሉ ብሏታል እግር ብላ ስትለው ነው እንደዛ ብሎ ደንግጦ ቆስቁሶታል ይባላል አዶናይ ማለት ነው። ሲቀጥል ደግሞ ኤዱኬሽን አሁን እሱ በአሁን ሰዓት በቃ ከፍ ብሎ እየበረረ ነው። ኢንተርናሽናል ፌመስ ነው መሆን የሚፈልገው። በቅርብ እንኳን ያየናቸው ነገሮች አሉ እና ከእሱ ጋር ማች መሆን አለባት። ብር አላጣችም፣ ምን አላጣችም። ኤዱኬሽን ላይ ዜሮ ነች። ቤት ውስጥ መማር የምትችል ልጅ ነች። ነገር ግን ታብታብ ላይ ነች እስካሁን ያለችው ማለት ነው። ሁለተኛ ደግሞ እሱ ለምን እንደመጣ ማወቅ አለባት። እሱ የመጣው ያው እንል ነበር። እኔ አሁን የቢራቢሮ ፋሚሊ እያለ እርጎም ሰለቸው እሱ ማለት ነው። ያየነው ነው እንግዲህ ያየነው ፊት ለፊት ያየነው ነገር ነው። ዞር ብሎ ለእሷ ሲናገር ነው ወሬውን ትቶ ዞር ብሎ ለእሷ ሲናገር ነው። ብዙ ነገሮች ላይ ሚስ እያደረገ የራሱን ነገር። ስለዚህ ማች ቦምባስቲክ አስፈላጊ ሀሳቦች እንዲሰጥ በፈለክ ጊዜ ያለው ሸርት አደርግልኛለህ። በነገራችሁ ላይ ቆይ እንኳን ማስወጣት ሪሙቭ ማድረግም መፍታችሁ ነው። ይኸውላችሁ የድድብናታችሁ ብዛት ሀሳብ ትፈራላችሁ። እኔ እንደውም አልተናገርኩም። በጣም ስሶኜ ነው ከተናገርኩ ደግሞ እረግጥሻለሁ አዳሚ ማለት ነው። ወንድ ነሽ አሁን አስወጪ አትበሳሸቁ። ችግር የለውም። እህታችን ጁዲ ተረድተሻታል ሀሳቧን? እህታችን ያው ምንድን ነው እሺ ጥሩ ሀሳብ ነው ያነሳችው። ግን አሁን አሳሳቢ ጉዳይ ይሄ አይመስለኝም አይደል? ምን የጃኒ እና የአዶናይ ጉዳይ ይህ ሁሉ ጥያቄ ጠይቀሽን አንቺ ነሽ እንጂ የምታውቂው ያሳስበው። እኛማ የቤቱን ስፔሻል እኮ አስቀምጠን የለ እንዴ? እናንተ አሁን ምንድነው የምትሰሩት? አታችሁ ነው ወይስ ምንድነው እንደዚህ ስለ እነሱ እየተወያያችሁ ያላችሁት? እንግዲህ ፍቅር አሁን ጥሩ ነገር ምን እናውራ ታዲያ? ስለ አንቺ እናውራ። ምንድን አስብ ለእኛ አጀንዳ ለእኛ አንቺ አይደለም የምትሰጪን እኮ እኛ ደስ ባለን አጀንዳ መወያየት እንችላለን። መብታችን አይደለ እንዴ? ቢራቢሮ ግሩፖች እታቸው ናቸው ታፕታፓ ላይ ከነሱ አታንሱብን ምናምን ብለው በቃ ኦልሬዲ የዘጉት ኢሹ ነው አይደል? ላይክ ሁሉም ሰው ደግሞ መጥፎ ነው ማለት አይደለም። አንድ ፓርትነሮች አዶናይና አላሉ ዋና ናቸው። ጁዲ እዚህ ቤት በማስረጃ ነው ቦምቤ ቤት በማስረጃ ነው የሚወራው። ማስረጃ ስቶሪያቸውን ማየት ነበር። ስቶሪ ላይ ለጣፉ ተለያየን ብለው እንጂ ስለኛ አታውሩ አላሉንም። እኛ ውሸት ነው ወይስ መለያየታቸው እውነት ነው ወይ? እነዚህ እኮ የህዝብ ሰዎች ናቸው፣ በህዝብ የሚተዳደሩ ሰዎች ናቸው። በእኛ ነው ያሉት እኮ። ስለዚህ ስለነሱ ማውራት እኮ ማንም ሊከለክለን አይችልም። እንኳን አንቺን ሌላ ደጋፊ